ዙቶፒያ ኦልሞስት ከ10 ዓመት በኋላ በሁለተኛ ክፍል ተመልሶ መጥቷል። ውድ የቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። እኔም እንደ ዙቶፒያ ከረጅም ጊዜ ቆይታ በኋላ ለመጀመሪያ ጊዜ ይህንን ቪዲዮ እየሰራሁላችሁ ነው የሚገኘው። ምናልባት ከአንድ ዓመት ከ5 ወር ምናምን በኋላ ነው ይህንን ቪዲዮ እየሰራሁ የሚገኘውና ለጠፋሁበት በጣም ይቅርታ ጠይቃለሁ። ነገር ግን ከዚህ በኋላ በተቻለ መጠን ቶሎ ወደ እናንተ ለመምጣት እሞክራለሁ። እናንተም ግን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዙቶፒያ መልከታችን የምንገባ ይሆናል። አብራችሁኝ ቆዩ። ዙቶፒያ 1 2016 ፌብሩዋሪ 2 ላይ ነበረ የወጣው። ኦልሞስት ከ10 ዓመት በኋላ ደግሞ ዙቶፒያ 2 ከ1-2 ሳምንት በፊት ወደ ሲኒማ ላይ መግባት ችሏል። ከገባ በኋላ በጣም አስደናቂ የሚባል ገቢን ነው እያገኘ የሚገኘው። ኦልሞስት 1 ቢሊዮን ሊገባ በጣም ትንሽ ነው የቀረው። እስካሁን ድረስ ከ972 ሚሊዮን ዶላር በላይ ገቢ ማግኘት ችሏልና በጣም አስደናቂ፣ በጣም ብዙ እይታን ያገኘ ፊልም መሆንም ችሏል። ከኮቪድ በኋላ ብዙ ሰዎች እንግዲህ ወደ ሲኒማ ለመግባት ያን ያህል እየፈለጉ አይደለም የሚገኘው። እንደዚሁም ደግሞ እነ ኔትፍሊክስ በሰሩት ስራ ሰው ሲኒማ ከመግባት እየቀነሰ ነው የሚገኘው። በተለይ እነ ኔትፍሊክስ እንደዚሁም ሌሎቹም ወደ ሲኒማ ፊልሞችን ማስገባት ይልቅ በቀጥታ ወደ ዌብሳይት መልቀቅን እየመረጡ ነው የሚገኙት በአንዳንድ ፊልሞች ላይ እና በዛ ምክንያትም ሰው ሲኒማ ገብቼ ወጪን አውጥቼ ፊልሙን ከማየልቅ ከሲኒማ ከወረደ በኋላ በዌብሳይቶች ባይ እመርጣለሁ የሚል ነገር እየመጣ ነው የሚገኙና በዛ ምክንያትም ከኮቪድ በኋላ እንግዲህ ብዙ ፊልሞች ወደ ቢሊዮን ዶላር አልገቡም። ነገር ግን ዙቶፒያ ቢሊዮን ዶላር ሊገባ በጣም ጥቂት ገንዘብ ብቻ ነው እየቀረውና ምናልባትም በዚህ ሳምንት ወይም ደግሞ ከቅዳሜና እሁድ በኋላም 1 ቢሊዮን ዶላር ሊገባ የሚችልበት እድል አለ እየተባለ ይገኛል። በተለይ ደግሞ ፊልሙን ከተመለከታችሁት ይሄ ለፋሚሊ የሚሆን ፊልም ነው። ህጻናቶችንም ይዘ መሄድ የምችልበት አይነት ፊልም ነውና በዛ ምክንያትም ብዙ ገቢ ሊያገኝ ይችላል ነው እየተባለ የሚገኘው። እኔም በትናንትናው ዕለት ሄጄ ተመልክቼው ነበረ። በጣም አሪፍ የሚባል ጊዜን ማሳለፍ እችላለሁ። ፊልሙ ወደ 1 ሰዓት ከ48 ደቂቃ አካባቢ ርዝመት ያለው ፊልም ነው። እንደዛም ቢሆንም ግን የምትዝናኑበት በጣም በጥሩ ስሜት የምትወጡበት አይነት ፊልም ነውና በጣም የተመቸኝ ፊልም ነው። ከዙቶፒያ 1 ጋር ግን ስናወዳድረው እኔ በግሌ ዙቶፒያ 1ን የበለጠ ነው የምወደው። ምክንያቱም ያ ፊልም ለኛ አዲስ አይነት ፊልም ነው የነበረው። ብዙ ጊዜ ካያችሁም የመጀመሪያው ፓርት ሲወጣ አዲስ አይነት አይዲያ ይዞ ስለሚወጡ እንደዚሁም ደግሞ በሊድ አክተሮቹ መካከል ያለው ኬሚስትሪ ራሱ በጣም ደስ የሚል ነው የነበረው። በራቢቷና በፎክሱ መካከል ከባላንጣነት ወደ ጓደኝነት የመጡበት መንገድ ሙሉ ታሪኩ በጣም የሚስብ ታሪክ ነው የነበረው። ይህም እንግዲህ ከዛ ፊልም የቀጠለ ነው የነበረው። በጣም የምትዝናኑበት አይነትም ፊልም ነው። እንደዚሁም ደግሞ በአኒሜሽንም ደረጃም አንድ አይነት አኒሜሽን የነበረው ያም በጣም ምርጥ የሚባል አኒሜሽን የነበረው። ይህም በጣም ምርጥ የሚባል አኒሜሽንን መመልከት ይችለናል። ታሪኩንም ስንመለከተው ይህም ልክ እንደ ዙቶፒያ 1 ሁላ የአንደርዶግ ታሪክ ነው። ዙቶፒያ 1 ላይ ሁለቱም አክተሮች አንደርዶግ ነው የነበሩት። ፎክሱም ራቢቷም አንደርዶግ ናቸው የነበሩት። ዙቶፒያ 2 ላይም አንደርዶግ ሆኖ ነበረ ሲጫወቱ የነበሩትና ኦልሞስት ተመሳሳይ የሚመስል ነገር አለው። ነገር ግን ደግሞ በዚህ በዙቶፒያ 2 ላይ ግን ከዛ የበለጠ ታሪክ ሆኖ ነው ብቅ ያለው። ከ1 በበለጠ 2 ላይ ብዙ አኒማሎችን መመልከት ይችለናል። እንደዚሁም ደግሞ ይሄ ዩኒቨርሱ ራሱ ትንሽ ሰፋ አድርጎታል። የተለያዩ ፋክሽኖችን ስንመለከት ነው የነበረው። እንደዚሁም በዙቶፒያ 1 ላይ ያልተመለከትንባቸው ያልተዳሰሱ ቦታዎችን በዚህ ፊልም ላይ መመልከት ይችለናል። እንደዚሁም ደግሞ የዙቶፒያን ዳርክ ሳይድንም በደንብ በዚህ ፊልም ላይ የተመለከትንበትም ሁኔታ አለ። ቅድምም እንዳልኳችሁ አዳዲስ ካራክተሮችን መመልከት ይችለናል። አንዳንዶቹ ከታሪኩ ጋር ዳይሬክትሊ ኮንታክት አላቸው ወይም ደግሞ ተጽዕኖ አላቸው። ሌሎቹ ግን እንደ ባክግራውንድ ነበሩ ሲጫወቱ የነበሩት። እንደዛም ቢሆንም ግን አንዱ አኒማል ከሌላኛው አኒማል ጋር ያለውን ኢንተራክሽን ማየት መቻላችን ራሱ በጣም የሚያስደስት ነው። እንደዚሁም ደግሞ በእውነታው ዓለም ላይ ያሉትን የእንስሳቶችን ባህሪ በዚህ አኒሜሽን ላይ ለማስገባትም ያደረጉት ጥረት ራሱ ሳናደንቅ ማለፍ ያለብን አይመስለኝም። ልክ እንደ ዙቶፒያ 1 ሁላ ዙቶፒያ 2 ላይ ራቢቷና ፎክሱ ራሱ የነበራቸው ኬሚስትሪ በጣም የሚያስደስት ነበር። እንደውም በአንዳንድ አጋጣሚዎች ላይ ራቢቷና ፎክሱ ሮማንቲካሊ ኢንቮልቭ አድርጓሉ የሚል ጥያቄን እንድናነሳም የሚያደርግ ነገርም ስንመለከት ነበር። በጣም ኬሚስትሪያቸው ጥሩ ከመሆኑ የተነሳ ማለት ነው። ነገር ግን ከዙቶፒያ 1 አንጻር ስንመለከተው ይሄ ባንተሩ ትንሽ ቀዝቀዝ ያለ ይመስለኛል። ምክንያቱም ፎክሱ ሁልጊዜም በራቢቷ ሲያለምጥ መመልከት ይችላል ነበር። በዚህ ፊልም ላይ ግን ትንሽ ቀዝቀዝ የማለት ነገርን መመልከት ይችላል። እንደዛም ቢሆንም ግን ሙሉ ደቂቃ በጣም የምትዝናኑበት አይነት ፊልም ነው። ህጻናት ልጆችንም ብትወስዱ ራሱ በጣም የሚዝናኑበት ነው። እናንተም ለማየት የምትዝናኑበት አይነት ፊልም ነው። ለህጻንም ለአዋቂም የሚመች አይነት ፊልም ነውና ለምን ይህን ያህል ጊዜስ ቆዩ ሁለተኛውን ፓርት ለማውጣት የሚለውን ነገር እንድንጠይቅ የሚያደርግ ይመስለኛል። ዙቶፒያ 2 በአጠቃላይ ፊልሙ በጣም ምርጥ የሚባል ነበረ። በጣም የምትዝናኑበት ፊልም ነው። ካላያችሁት ሄዳችሁ እንድታዩት እጋብዛችኋለሁ። እኔ ግን ባየሁት ነገር በጣም ተዝናንችበታለሁ፣ በጣም ተደስችበታለሁ። ጥሩ የሚባለንም ጊዜንም አሳልፌበታለሁ። በአጠቃላይ በፊልሙ ዙሪያ የነበረኝ ምልከታ ይህንን ይመስል ነበረ። በቀጣይ በሌላ እስከምንገናኝ ድረስ አዲዮስ።